ሰላም ጤና ይስጥልን እንደምን አላችሁ ውድ የብላታ ኒውስ ቤተሰቦች፣ ዛሬም እንደተለመደው በአዲስ ጉዳይ ተገናኝተናል። የዛሬው ጉዳያችን ደግሞ ከወትሮው ለየት ያለ ነው። ለሰንበት የሚሆንም መረጃ ነው። 8ኛ ቀኑን ካስቆጠረው ወይም ደግሞ ሳምንት ከደፈነው የኢራን ጦርነት ጋር በተያያዘ ከሰሞኑ ከተሰሙ አነጋጋሪ መረጃዎች አንዱ በታዋቂው ቻይናዊ ተንታኝና ትንቢት ተናጋሪ በፕሮፌሰር ጂያንግ የተሰጠው ትንታኔ ወይም ትንቢት ነው። ትንቢቱ በቢሊዮን ዶላሮች አውጥታ በሺዎች የሚቆጠሩ ኪሎሜትሮችን አቆራርጣ በጦርነቱ እየተሳተፈች ኢራንን በከባዱ እየደበደበች መሰረተ ልማቶቿን ያፈራረሰች የምትገኘው አሜሪካ ትሸነፋለች የሚል ነው። ፕሮፌሰሩ ካሁን ቀደም የሰመሩ ትንታኔዎችን መስጠታቸው የተናገሩት ጠባ ለማለቱ በተጨባጭ መፈጸሙም ጉዳዩን የበለጠ ትኩረት እንዲስብና መነጋገሪያ እንዲሆን አድርጎታል። እኛም ታዲያ በዛሬ መሰናዷችን በሰመሩ ትንቢቶቹ ቻይናዊ ኖስትራዳመስ እየተባለ ለመጠራት ስለበቃው ስለ ፕሮፌሰር ጂያንግ ስለሰመሩ ትንቢት አከል ትንታኔዎቹ አሜሪካ በኢራን ጦርነት ትሸነፋለች ስላለበት ምክንያትና ስላቀረባቸው አመክንዮዎችም እያነሳን ቆይታ እናደርጋለን። ብዙዎቻችሁ ተመልካቾቻችን ሰብስክራይብ እንዳላደረጋችሁ መረጃዎች እያሳዩን ነውና በቅንነት ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ወደ ጉዳያችን አለፍን። ሰናይ ጊዜ። For comprehensive coverage and insightful analysis, stay informed with Blatta News. እውቁ ጌም ቲዮሪስት፣ ሂስቶሪያን፣ ፖለቲካል ኤንድ ጂኦፖለቲካል አናሊስት ፕሮፌሰር ጂያንግ ሹይችን እንደ አውሮፓውያኑ አቆጣጠር በ1976 የተወለደና ቤጂንግ የሚኖር እውቅ ቻይናዊ ካናዳዊ መምህር፣ ጸሐፊ፣ የታሪክ ተመራማሪና የጂኦፖለቲካ ተንታኝ ነው። ጂያንግ በቻይና የትምህርት ስርዓት ውስጥ ለውጥን ካመጡ የራሳቸውን አሻራ ለማሳረፍ ከቻሉ የዘመናችን ቁንጮ ምሁራን መካከል አንዱ ነው። በተለይም ፈጠራን፣ ሂሳዊ አስተሳሰብን፣ ክሪቲካል ቲንኪንግን እና ዓለም አቀፋዊ ዜግነትን ግሎባል ሲቲዝንሺፕን በማሳደግ ተጽዕኖ በማድረግም ይጠቀሳል። በተጨማሪም በፕሬዲክቲቭ ሂስትሪ በተሰኘ የዩቲዩብ ቻናሉ በሚሰጣቸው የበሰሉ ትንታኔዎቹም ይታወቃል። ተወዳጅነትንም አትርፏል። ጂያንግ መዋቅራዊ የታሪክ ትንተና፣ የጨዋታ ቲዮሪ ወይም ደግሞ ጌም ቲዮሪና በይስሐቅ አሲሞቭ የፈጠራ ድርሰት ሳይኮ ሂስትሪ ጽንሰ ሐሳቦች ላይ በመመስረት ዋና ዋና የጂኦፖለቲካ ሁነቶችን ለመተንተንና ለመተንበይ ይሞክራል። ፕሮፌሰር ጂያንግ ቀደም ሲል በመግቢያችን እንዳልነው ሁሉ ትንቢት አከል ትንታኔዎቻቸው ከሰመሩላቸው እውቅ ምሁራን መካከል አንዱ ነው። ለዚህም ማሳያ ሆኖ ብዙውን ጊዜ በተደጋጋሚ የሚቀርበው ከ2 ዓመታት በፊት በ2024 የሰጠው ወይም ደግሞ የሰጣቸው 3 ትንቢታዊ ትንታኔዎች ናቸው። ትንታኔዎቹ ወይም ትንቢቶቹ የመጀመሪያው ዶናልድ ትራምፕ ፕሬዝዳንታዊ ምርጫውን ያሸንፋል፣ ሁለተኛው አሜሪካ ከኢራን ጋር ጦርነት ውስጥ ትገባለች፣ ሶስተኛው ደግሞ አሜሪካ በዚሁ ጦርነት ትሸነፋለች፣ ይህም የዓለም ስርዓትን እስከ ወዲያኛው ይቀይረዋል የሚሉ ናቸው። ከ3ቱ ትንበያዎች መካከል 2ቱ ሰምረውለታል፣ የቀረው አንዱ ነው። ያው እንደሚታወቀው ፕሬዝዳንት ዶናልድ ትራምፕ የአሜሪካ ፕሬዝዳንት ሆኖ ተመርጧል። አሜሪካ ከኢራንም ጋር ጦርነት ትገጥማለች። የቀረው እንግዲህ አንዱ አሜሪካ ትሸነፋለች የሚለው ነው። ይህን በተመለከተም ታዲያ ያብራራ ዘንድ ፕሮፌሰር ጂያንግ ከሰሞኑ ብሬኪንግ ፖይንትስ በተባለ ታዋቂ የዩቲዩብ ቻናል ላይ በእንግድነት ቀርቦ ነበረ። ትንበያውን የተመለከተ ጥልቅ ትንታኔን ሰጥቷል። በተለይም የሚታወቅበትን የጌም ቲዮሪን ትንተና በመጠቀም ጥልቅ ትንታኔን ሰጥቷል። አስደንጋጭ የተባለ ትንበያንም አድርጓል። ፕሮፌሰር ጂያንግ በትንበያው ፕሮፌሰሩ አሜሪካ በኢራን ጦርነት በምንም አይነት ምክንያቶች እንደምትሸነፍ ብዙዎችን ያስደመመ፣ ብዙዎችን ያነጋገረና ብዙዎች የተቀባበሉትን ትንታኔ ሰጥቷል። እኛም የፕሮፌሰሩን አመክንያዊ ትንታኔ እንደወረደ ወደ እናንተ እናደርሰዋለን። አሁንም ሰብስክራይብ ማድረግን እንዳትረሱ እያስታወስን ወደዛው አለፈን። Don't miss a story. Subscribe now. Join our community for the news that matters. ፕሮፌሰር ጂያንግ ካስቀመጣቸው ወይም ደግሞ ከሰጣቸው አመክንዮዎች መካከል የመጀመሪያው አሜሪካ ለምን ልትሸነፍ ትችላለች የሚል ነው። ፕሮፌሰሩ 3 ምክንያቶችን አስቀምጠዋል። የመጀመሪያው የረጅም ጊዜ ዝግጅት ነው። ኢራን ለዚህ የመዛል ጦርነት ወይም ደግሞ የተራዘመ ጦርነት ዋር ኦፍ አትሪሽን ላለፉት 20 ዓመታት ስትዘጋጅበት ቆይታለች የሚል ነው። ለረጅም ጊዜ መዘጋጀቷ በቀላሉ እንድትሸነፍ እንድትንበረከክም አያደርጋትም የሚለው ፕሮፌሰር ጂያንግ አሜሪካ ምናልባትም ሰልችታ ልትወጣና ካሁን ቀደም ልክ በአፍጋኒስታን እንደተመለከትነው አይነት ሁሉ ነገር ሊፈጠር ይችላል ይላል። ሁለተኛው የመከላከያ ወጪ አለመመጣጠን ወይም ደግሞ አሳይሜትሪ ነው ይላል። አሜሪካ ከ30 እስከ 50 ሺህ ዶላር ለሚያወጡ
ወይም ደግሞ የሚያወጡ የኢራን ድሮኖችን ለመምታት በሚሊዮን ዶላሮች የሚያወጡ ሚሳኤሎችን እየተኮሰች እየተጠቀመችም ትገኛለች ይላል። ይህ ዘላቂ የኢኮኖሚ አቅምን የሚያዳክምና ዘላቂነት የሌለው ስትራቴጂ ነው ይላል። ምናልባትም እናንተ ቤተሰቦቻችንም ሰምታችሁ ሊሆን ይችላል። ኢራን ለምታስወነጭፋቸው ሚሳኤሎች የገልፍ ጎረቤቶቿ ጭምር አንድን ሚሳኤል መጥቶ ለመጣል ወይም ደግሞ በአየር ላይ ጉዳት ሳያደርስ ለማክሸፍ ከ8 እስከ 10 የሚደርሱ ሚሳኤሎችን ይተኩሳሉ። አንዱ ሚሳኤል ደግሞ በሚሊዮን ዶላሮች የሚቆጠር ዋጋ ያለው መሆኑ እንደዚሁ የጦርነቱን ዋጋ በእጅግ ከባድና ውድ አድርጎታል እየተባለም ነው የሚገኘው። ስለዚህ አሜሪካ እንዲህ አይነት ኢኮኖሚያዊ ምጣኔ ሀብትን ልትከፍል የምትችልበት ሁኔታ መኖሩ ምናልባትም ተሸናፊ ሊያደርጋት ይችላል ሲል ነው የሚያስቀምጠው። ሌላኛው መሰረተ ልማት ወይም ደግሞ የመሰረተ ልማት ጥቃት ነው። ኢራን ምንም እንኳን የሚሳኤል ጣቢያዎቿ እንደዚሁም ደግሞ የኒውክሌር ማብለያ ማዕከላቶቿ ታርጌት ቢደረጉም እንኳን የባህረ ሰላጤው ሀገራት የውሃ ማጣሪያ ጣቢያዎችን ዲሳሊኔሽን ፕላንትስ ኢላማ እያደረገች ነው ሲል ያስቀምጣል። መረጃዎች እንደሚያሳዩት በዓለማችን ከሚገኙ ግዙፍ 10 የዲሳሊኔሽን ፕላንቶች መካከል 8ቱ በባህረ ሰላጤው ሀገራት ነው የሚገኙት። ይህ ታዲያ ጉዳቱ ቀላል እንደማይሆን የሚያሳይ ነው። ምናልባትም ፕላንቶቹ በቢሊዮን የሚቆጠር ዶላር ወይም ገንዘብ ወጥቶባቸው እየተገነቡ መሆኑም ታዲያ የከፋ ያደርገዋል። ከዛ ውጭ ደግሞ ውሃ እንደሚታወቀው ሕይወት ነው፣ መሰረታዊ ነገር ነው። ስለዚህ ጊዜ የሚሰጥ ጉዳይ አለመሆኑ እጅ እንዲሰጡ በቀላሉ ሊያደርጋቸው ይችላል ይላል። ፕሮፌሰር ጃንግ እንደሚለው ከሆነም አንድ ድሮን የሪያድን የውሃ ማጣሪያ ቢመታ 10 ሚሊዮን ሕዝብ በ2 ሳምንት ውስጥ ያለ ውሃ ይቀራል ይላል። ይህ ያለ ውሃ ስንት ቀን ይቆያል የሚል ጥያቄን እንዲነሳ የሚያደርግ ነው። ውሃ በአድዋ ጦርነት ጭምር ምን ያህል ስትራቴጂካዊ እንደነበረና ኢትዮጵያ በወራሪው ፋሺስት የጣሊያን ጦር ላይ ስትራቴጂካዊ የበላይነት እንዲኖራት ለማድረግ እንዳስቻለና ለድል እንዳበቃትም ተከትቦ ያነበበነው ጉዳይ ነው። ፕሮፌሰር ጂያንግ ከኢኮኖሚ አንጻር ወይም ደግሞ ከኢኮኖሚያዊ ተጽዕኖ አንጻር ያለው ሁኔታ ሲያስረዳም አንደኛው የፔትሮ ዶላር መዳከምን ይላል። የባህረ ሰላጤው ሀገራት ነዳጅ መሸጥ ካቆሙ ወይም በጦርነቱ ከፈራረሱ የአሜሪካ ዶላር የበላይነት ያከትምለታል ይላል። ሪዘርቭ ሆኖ ነው እያገለገለ የሚገኘው የአሜሪካ ዶላር እንደምታውቁት በዓለም አቀፍ የኢኮኖሚ ስርዓት ውስጥ። ስለዚህ ፔትሮ ዶላሩ ነው አንዱ ካጠነከሩት ወይም ደግሞ ዶላርን ስትሮንግ ካደረጉት ጉዳዮች መካከል። ስለሆነም እሱ የሚዳከም ከሆነ የዶላር ጉዳይ ያከትምለታል ነው ፕሮፌሰር ጃንግ እያለ ያለው። ሁለተኛው የኤአይ ወይም ደግሞ ሰው ሰራሽ አስተውሎት ኢንቨስትመንት ነው ይላል። ግዙፎቹ የአሜሪካ የቴክኖሎጂ ካምፓኒዎች በተለይም የኤአይ ፈጣሪዎች በባህረ ሰላጤው ሀገራት ከሚገኝ ገንዘብ ወይም ደግሞ በሚገኝ ከፍተኛ የገንዘብ ድጋፍ ላይ የተመሰረቱ ናቸው ይላል። ታዲያ ይህ ጦርነት ያንን የኤአይ ዘርፍ ሊጎዳው እንደሚችልና ምናልባትም ተቋማቱ ኩባንያዎቹ ገንዘብ ሊያገኙ የሚችሉበትን ሁኔታ ሊያዳክመው እንደሚችል አጠቃላይ የቴክኖሎጂውን የኢንቨስትመንት ዘርፍ ሊጎዳው እንደሚችልም ነው የሚያስቀምጠው። ስለዚህ በሁለቱ ምክንያቶች አሜሪካ ምናልባትም የኢኮኖሚ ጫና ውስጥ ልትገባ እንደምትችልም ያነሳል። ፕሮፌሰር ጂያንግ ሌላው የተጠየቀው ጉዳይ አሜሪካ ወታደሮቿን ወደ ኢራን ትልክ ይሆን የሚል ነው። ፕሬዚዳንት ትራምፕ የጦር ሚኒስትራቸው ፔት ሄግሴትም ጭምር እግረኛ ወታደሮችን ወደ መካከለኛው ምስራቅ በተለይም ወደ ኢራን ሊልኩ የሚችሉበት ሁኔታ ሊኖር እንደሚችል ፍንጭ መስጠታቸው ይታወቃል። በተለይም የኢራን አገዛዝ እያካሄደ ባሉት የአየር ላይ ጥቃቶች የማያበቃለት የማይገረሰስ ከሆነ እግረኛ ተዋጊዎችን ወደ ኢራን መላካቸው የማይቀር እንደሆነም ነው ደጋግመው ሲናገሩ የተደመጡት። ይህም እስካሁን እየተካሄዱ ያሉ ድብደባዎችን በአጠቃላይ የኤፒክ ፊውሪም ሆነ የሮሪንግ ላይንስ ዘመቻዎችን ውጤታማነት ተጠየቅ ውስጥ የሚከት ነው። ስለ ዘመቻዎቹ ስኬታማነት የተጠየቁት ፕሮፌሰር ጂያንግም ታዲያ የአየር ላይ ድብደባ ብቻውን የዘመናት የሀገረ መንግስትነት ታሪክ ያለውን የኢራንን መንግስት ወይም ስርዓቱን ሊቀይር እንደማይችል አንስተዋል። በዚህ ምክንያት ሳዑዲ አረቢያና እስራኤል አሜሪካ የምድር ጦሯን ወይም ወታደሮቿን እንድትልክ ጫና ሊያደርጉ እንደሚችሉም እንደዚሁ ትንቢታቸውን ወይም ደግሞ ትንታኔን አስቀምጠዋል። ትራምፕ ለምን ወደ ጦርነቱ ገቡ የሚል ነው ሌላኛው ለፕሮፌሰር ጂያንግ የቀረበው ጥያቄ። ይህ ምናልባትም የበርካቶች ጥያቄ ነው። ትራምፕ ምን ፈልገው ምን ለማግኘት አስበው ወደ ጦርነቱ ገቡ? ጦርነቱ በእርግጥስ የእርሳቸው ነው ወይ የአሜሪካስ ነው ወይ ሲሉም ተጠይቀዋል። የሀገራቸው ወታደራዊ አመራሮች ሳይቀር ጦርነቱ አደገኛ እንደሆነ ስለመምከራቸውም ነው እየተሰማ የሚገኘው። ሆኖም ትራምፕ ያው ምክሩን ችላ ብለው ወደ ጦርነቱ ዘለው ገብተዋል። ጦርነቱ በዋናነት መካከለኛው ምስራቅን በማውደም የእስራኤልን ቀጠናዊ የበላይነትና ሀያልነት መገንባትና ቀጠናውን መቆጣጠር ነው። ኢራቅ፣ ሊቢያና ሶሪያ በዚሁ ምክንያትም ወድመዋል። ቀጣይዋ ደግሞ ኢራን ናት የሚለው ፕሮፌሰር ጂያንግም ታዲያ ትራምፕ እንደ መሪ አሜሪካም ደግሞ እንደ ሀገር ወደ ጦርነቱ ተስበው የገቡት በሶስት ዋና ምክንያቶች እንደሆነ ተናግሯል። የመጀመሪያው ጥጋብ ንፍት አድርጓቸው ተብተው ነው ይላል። ሀብሪስ ነው የሚለው ፕሮፌሰር ጂያንግ
ቀደምት ወታደራዊ ስኬቶች በተለይም በቬንዙዌላ ያገኙት ወታደራዊ ስኬት የአሜሪካ ጦር የማይሸነፍ መስሎ እንዲታያቸው አድርጓል፣ አይናቸውንም ጋርዷቸዋል ይላል ፕሮፌሰር ጂያንግ። ሁለተኛው የገንዘብና የፖለቲካ ጥቅም ነው ይላል። ከሳዑዲና ከእስራኤል ባለሀብቶች የሚገኝ ረብጣ ገንዘብ ወይም ደግሞ ድጋፍ እንዲሁ በጦርነት ጊዜ የሚገኝ የአስቸኳይ ጊዜ ስልጣን ለሶስተኛ ጊዜ ለመመረጥ ሊረዳቸው እንደሚችል በማንሰብ ትራምፕ ወደ ጦርነቱ ገብተውበታል የሚል እምነት እንዳለው አጋርቷል። ሶስተኛው ሚስጥራዊ ማህበራት ወይም ደግሞ ሴክሬት ሶሳይቲስ ናቸው ይላል። ዓለምን የሚቆጣጠሩ ሚስጥራዊ ኃይሎች ኢሉሚናቲን መሰል አካላት በመካከለኛው ምስራቅ የሚደረገው ጦርነት ለዓለም ፍጻሜ አስፈላጊ ነው ብለው ስለሚያምኑ ነው የሚል መላምትንም አንስቷል። እዚህ ጋር ትንሽ ትኩረት ይስባልና ፕሮፌሰር ጂያንግ ስላለው በተወሰነ መልኩ ለመጨመር ያክል ይህ አዲስ ስርዓት በሰው ሰራሽ አስተውሎት AI ቁጥጥር ላይ የተመሰረተ ይሆናል። አሜሪካውያን ነፃነታቸውን ስለሚወዱ ዲጂታል መታወቂያንና የገንዘብ ቁጥጥርን ይቃወማሉ፣ ላይቀበሉትም ይችላሉ። በመካከለኛው ምስራቅ ግን ህዝቡን በሌላ በመተካትና በደም ውስጥ በሚገቡ ማይክሮቺፖች አማካኝነት ፍጹም የቁጥጥር ስርዓትን ይዘረጋሉ። በመጨረሻም የሰው ልጅ ስሜት ጭምር በሚገዛበት የባርነት ስርዓት ውስጥ ባለጸጎች ወደ ኢየሩሳሌም እየሄዱ እስከ 150 ዓመታት ሊያኖራቸው የሚችል የቴክኖሎጂ ውጤቶችን ትራንስሁማኒስት ቴክኖሎጂን የሚያገኙበት ሁኔታን ለመፍጠር የሚደረግ ታላቅ ፍልሚያም ነው ሲልም ነው ፕሮፌሰር ጂያንግ የሚያስቀምጠው። ይህ ትንሽ አስደንጋጭ አስገራሚም ነው። ከዚህ ጋር በተያያዘ ብዙ ኮንስፓየር የሚደረጉ ቲዎሪዎች እንዳሉም ይታወቃል። እኛ ግን ጦርነቱን እየተመለከተውንና አሜሪካ ትሸነፋለች የሚለውን የፕሮፌሰር ጂያንግን ትንቢት አከል ትንታኔ ወደ እናንተ አደረስን። እንደወደዳችሁ ተስፋ እናደርጋለን። ሰብስክራይብ በማድረግ ቤተሰብ እንድትሆኑ ወይም እንድንሆን ላይክ፣ ሼር እንድታደርጉ በድጋሚ እየጋበዝን በዚሁ ተሰናበትን። ሰናይ ጊዜ። For comprehensive coverage and insightful analysis, stay informed with Blatta News. Don't miss a story. Subscribe now. Join our community for the news that matters.